አድማጮች ዛሬ ደግሞ ገበያ ሊሸጥ ሲል ወይም ገበያ ሲዘጋ የሚያስከፍት ምስጢር እነሆላችኋለሁ። እስራኤላውያን ገበያ ሲዘጋባቸው ወይም አልሸጥ ሲላቸው ይጠቀሙባቸው የነበሩትን እጽዋትና ምስጢራት እንደሚከተለው አቀርባለሁ። 1. የንግድና የዕጣን እጽዋት ወይም የረድኤት መሳቢያ። ንግድ እንዲሳካና የሰው ዓይን እንዳይበግራቸው የሚከተሉት እጽዋት ይጠቀሙ ነበር። ዕፀ ከርቤና ናርዶስ። ምስጢሩ እነዚህ እጽዋት የሞገስ እጽዋት ይባላሉ። በንግድ ቦታቸው ላይ እነዚህን በማጠን የደንበኞችን ቀልብ ይስቡ ነበር። 2. የኑግ የሰሊጥ ዘይት። እስራኤላውያን ገበያ ሲወጡ ፊታቸው በሰዎች ዘንድ እንዲበራና እንዲከበር በእጽዋት የተነከረ ዘይት ይቀቡ ነበር። አልሸጥ የሚለው መንፈስ የሚሰበረው በሰውየው ወይም በሴትዮዋ ሞገስ ስለሆነ ነው። 3. የሸንበቆ ቅመም። በንግድ ቦታቸው ላይ መጥፎ መንፈስና ኪሳራ እንዳይመጣ እነዚህ እጽዋቶች በመጠቀም ቦታውን ይቀድሱም ነበር። ምስጢሩ እነዚህ እጽዋት የበረከት መሳቢያ ተደርገው ይታዩ ነበር። ገበያ ሲዘጋ የሚደረግ የሊቃውንት ገቢርም አለው። 4. ዕፀ ሳቤቅ ወይም ሰብሳቢ። ይህች ዕፅ ደንበኛን የመሳብና ገበያን የማድመቅ ምስጢር አላት። ዕፀ ሳቤቅን ከነጭ ዕጣን ጋር ቀላቅሎ በንግድ ቦታ ማጠን ፍቱን መፍትሄ ነው። ኢትዮጵያዊነት ታላቅነት። ሰብስክራይብ አድርጉ።